ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከረማችሁ? ሁሉ ሰላም ነው ወይ? በባለፈው ሳምንት ኤፒሶዳችን ብዙዎቻችሁ ምን ነው ጠፋችሁ የሚለውን ስትጠይቁ ነበር። እንደምታዩት ዛሬ በአዲስ መልክ በአዲስ ስቱዲዮ እንገኛለን። እንዴት ነው ዶክ? እንዴት አገኘው? እንግዲህ መቀመጫው ይመቻል፣ ቢያንስ ይሄኛው ዘና ያረግ አይደል? አዎ። ጥያቄ ለመመለስም ይረዳ ይሆናል። ሰፋም ይላል። አዎ። ዛሬ እንኳን ያው ሙከራም ላይ ስላለን እነሱም እዚህ ሳሎን ቤት ብንገናኝ ይሻላል፣ እዛው ክቧ ትራያንግሏ ጠረጴዛ ላይ የሚለው መልስ ይሰጡናል። አይ ቲንክ ስሞል ሪላክስድ ነው። እነ ትርሲትም እንግዲህ ወዲያ ማለት የቻሉ ይመስላል። አይ ቲንክ ጥሩ ነው መሰለኝ። አዎ አዎ። በተለይ ለአዲሱም ሲዝን በአዲስ አንቺ ግን ትራያንግሏን ቴብል ሳትወጂ የምትቀረው? አዎ ምቾት አለ። እቃም ለማስቀመጫ ለመደገፍም አዎ ትንሽ እኔ በተለይ እኮ ብዙ ተደግፌ ነው የማወራው። አንቺ እንኳን እንደው ቀና ብለሽም ታወራለሽ። ለእንግዳም ትንሽ እሱ ይመቻል መሰለኝ። ብዙዎቹ እንግዶች ይወዱታል። እንግዲህ ምናልባት ማይንድሴት ፖድካስትን በዛው ፎርማት እንቀጥለው ይሆናል እዚህ ክፍል ውስጥም ቢሆን። ይሄ ግን የጥያቄና መልስ ውይይት ስለሆነ እዚህ ጋር ባዶ ወንበር አለ፣ የፈለገ ሰው መምጣት ይችላል። ካልመጡም ግን ያው ቤታቸው ያለውን ወንበር እዚህ ያስገብተው ከኛ ጋር ያው ጠፍተናል። እንግዲህ ሌሎች ስራዎችም ስላሉ አንዳንድ ጊዜ ትንሽ እንትን ላለን ስቲል የተከማቹ ጥያቄዎች አሉ። እንግዲህ ሆፕፉሊ በዚህ አሁን በአዲሱ ሲዝናችን ጥያቄና መልሱም ላይ ትንሽ ባክሎጎቹን ለመመለስ እንበረታለን። እንግዲህ ያ በእኔ እንዳታሳቡ፣ እሷን ጥያቄ ይዛ እየጠፋች አስቸገረች። በየቀኑ አልነበር መልሰው ይዤ ለመምጣት ሞክራለሁ። ያው እኔ እኮ እምቢ ካልኩ አንዳንዶቹም በሌለውበትም መመለስ ትችላለች። እሷ ትመልስ እያሉ ነው እንደው እንዴት ይሆናል? አይ ብዙ ሰዎችም የባለፈውን ኤፒሶድ ጥያቄ በጣም ወደውት ብዙ ሀሳቦችን ሲሰጡ ነበረ። በደንብ የሚያወያይ ጥያቄም ይመስለኛል። እውነት ነው። ብዙ አክቹዋሊ አሁን ካለው ችግር አንጻር ይሄ የውድድርና አንዳንድ ጊዜ መብለጥ ብቻ ሳይሆን የሌላው መበለጥ ውስጥም ደስታ ማግኘት የሚለው ፉክክር ወደ ምቀኝነት፣ ወደ ቅናት ይወስዳል እና አንዳንዴ ቅናትና ምቀኝነት ልዩነቱን ብዙ ሰው እንትን አይልም። መቅናት የሚለው ሀሳብ ከፉክክር ቀጥሎ የሚመጣ ኔጌቲቭ ኢሞሽን ነው። ያው ኔጌቲቭ ቅናት ምንድን ነው? ለምን ለኔ አልሆነም የሚል ስሜት ነው መቅናት። ምቀኝነት ግን ለምን ለኔ አልሆነም ከሚለው ይዘልና ለምን ለሷ ሆነ ወደሚለው፣ ስለዚህ ለሷ እንዳይሆን ምን ላድርግ ስል ምቀኝነት ውስጥ ገባው ማለት ነው። መመቅኘት ማለት ያኛው ሰውዬ እንዳይሆንለት መመኘት፣ ከዛም ደግሞ እንዳይሆን የተቻለውን ማድረግ፣ ከሆነለትም ደግሞ ያንን ነገር ለማጥፋት የመነሳት። እንደውም ባለፈውም አንስተናል እና ፈጣሪ ለአንተ ማረገው ለጎረቤት አረጋለሁ ሲል የጎረቤቱ ጉዳይ አንገበገበው ሞር። ቅናት ግን ለምሳሌ ለአንቺ አንድ ነገር ቢሆንልሽ ለእኔ ለምን አልሆነም ብዬ በሁለት አቅጣጫ ልወስደው እችላለሁ። አንደኛ አንቺ ጋር ሄጄ ተምሬ ወይም እንዴት አገኘሽው እኔ ለማግኘት የምችልበት ብዬ ከአንቺ በመማር ይሄ ፖዚቲቭ ቅናት የሚባለው ነው ለመሻሻል። ግን ያንን ተጠንቀን ካልያዝ ነው ለምን ለኔ ያልሆነም ብለን ልንጨረጨር እንችላለን። የብዙ ሰው ቅናት እዛ ጋር ከተበላሸበት ወደ ምቀኝነት ለማደግ ብዙ ጊዜ አይፈጅም። ስለዚህ ምቀኝነት በትክክል ማኔጅ ያላረግነው ቅናት ውጤት ነው ማለትም ይቻላል። መንፈሳዊ ቅናት የሚለው እዚህ ውስጥ እንዴት? እሱ እንግዲህ የመጀመሪያው ነው። አንድ ነገር መቅናት ችግር የለውም። እንግዲህ መጽሐፍ ቅዱስም መንፈሳዊ መጽሐፍቶችንም ስናይ ፈጣሪም ይቀናል። መቅናት ምንድን ነው? ለሱ የሚገባው ነገር ለምን ለኔ አልሆነም የሚል ስሜት ነው። ፈጣሪም አሁን ፍቅረኞች ይቀናሉ አይደል? አሁን ምሳሌ ሰው ፍቅር ከያዘው ባፈቀረው ሰው ይቀናል። የኔ ነው ብሎ ስለሚያምን ለምን የሚል እንትን አለ። አሁን አንድ ያ ቅናት መጥፎ አይደለም በራሱ፣ ግን መሰረት የሌለው ቅናት ከሆነ ወደ ጥፋት ይሄዳል። ለምሳሌ አንቺ አንድ ጥሩ ነገር ሰርተሽ ባይ ልቀና እችላለሁ። ያ ለመሻሻል ጥሩ ኤነርጂ ነው። ግን ለምን ለኔ አልሆነም የሚለው ነገር ለመሻሻል እኔን ከማነሳሳት በቁጭትና በኔጌቲቭ ኢሞሽን እያንገበገበኝ ከመጣ
ከመንፈሳዊ ቅናትነት ወደ አጥፊ ቅናትነት ይቀየራል። መንፈሳዊ ቅናት ምንድነው? ሌላውን አይቶ ራስን ለማሻሻል የሚያነሳሳ ስሜት ከሆነ የሆነ ሀገር አንድ ነገር አይተን ለምን ለሀገራችን አይሆንም ብለን ያኛውን ሀገር ሄዶ መውረድ ሳይሆን የኛን ሀገር እንደዛ ማስመሰል እንድንችል ካደረገን የሆነ ሰው ቤት ሄደን ያለውን ፈርኒቸር ቤቱን ምኑን ነገሮቹን አይተን ስንመጣ ቤታችንን ለማሻሻል ከሆነ ያነሳሳን መንፈሳዊ ቅናት ነው። ግን የራሳችንን ቤት እንድንጠላ ካረገን ወይ ሰዎቹን እንድንጠላ ካረገን ወደ ምቀኝነት ጉዞ ጀምረናል ማለት ነው። ጥሩ እይታ ነው። በተለይ ብዙ ሰው ይህን እንዴት መረዳት እንዳለበት አይ ቲንክ ግራ የሚያጋባ አይነት ነው። ለምን ለኔ አልሆነም እና ለምን ለዛ ሰው ሆነ የሚለው መሀል መልካም ኢንቴንሽን በጣም ስለሚያስፈልግ ለምን ለኔ አልሆነም ምን ብለን እንዲሆንልን ጉዞ መጀመርና ወይ ራስን መጥላት ወይ ሰውን መጥላት ወይ ፈጣሪ ጋር መጣላት ውስጥ ከከተተን ያ ቅናታችን አጥፊ ቅናት ሆነ ማለት ነው። ሞር ኦር ለስ ቅድም እንዳልኩት ወደ ምቀኝነትና ሌሎች ኔጌቲቭ አክሽኖች። የባለፈው ኤፒሶድ ጥያቄ ሞር በሀገራዊም ደረጃ የቤተሰብንም ነገር ብዙ ነገር ውስጥ የገባ ነው። ያኔም በሁሉም ባህላችንን የሰው ልጅ ጠባይና ዝንባሌ ቢሆንም ግን እኛ ጋር ደግሞ ይሄ ፉክክር ባለፈውም ትንሽ እንዳነሳ ነው ወደ አቋራጭም ሰዎችን ያ ፉክክር በትክክል ወደ ውድድር ካላስገባን ውድድር ማለት የጌሙ ህግ የጨዋታው ህግ ወጥቶ በጨዋታው ተጫውተን በሜሪት ወይም ደግሞ ራሳችን ለጨዋታው የሚገባው ብቃት ኖሮን ወደ ውጤት መጣን ውድድሩን እናሸንፋለን። ኃይሌ በሩጫ ለምሳሌ ወይም ቀነኒሳ ወይም ደራርቱ በተደጋጋሚ ያሸነፉት በአቋራጭ ሮጠው አይደለም። አቋራጭ ከሮጥ ዩር አውት። ኢን ላይፍም እንደሱ ነው። ብዙ ጊዜ ፉክክር ወደ ጤናማ ውድድር ካልተቀየረ አንዳንዱ አቋራጭ ይወስዳል፣ አንዳንዱ የሌለውን አለኝ ብሎ ይመጻደቃል፣ አንዳንዱ በታችነት ስሜት ይሰቃያል። ከዛ በቃ ሾፍ ለማድረግ የሆነ ያልሆነውን ነገር ማሳየት ከአፍሪካ አንደኛ ከዓለም ሶስተኛ ቅብጥርስ የሚለው ነገር ከልክ ወዳለፈ ባዶ ኩራት ሰዎችን ይከታል። ያውም ደግሞ ካጣን ወደ ድሮ እየሄድን እኛ እኮ ወደሚለው ደግሞ የሰው ልጅ ሌላውን ለመብለጥ የማይስበው ገመድ አይኖርም። ግን ወደ ውድድር ከገባን ግን ውጤት ነው መጨረሻ ላይ በላጭም ተበላጭም የሚያደርገን which is merit ወደሚለው ማለት ነው። እና እሱንም ትንሽ እንዳነሳን ትዝ ይለኛል። በጣም ብቻውን ራሱ ተነስቶ ብዙ ሀሳቦችን አያይዞ ሊወራበት የሚችል ረጅም ዲስከሽን መሆን የሚችል ነገር ነው። ልክ ነው። በጣም ጥሩ እንትን አለው። የዛሬው ጥያቄ ከበድ ብሎሻል መሰለኝ አይደል? ይሄኛው ላይ የዛሬው ጥያቄ ከበድ ያለው ነው እውነት ለመናገር ከቤተሰብ ዳይናሚክ ጋራ እንግዲህ በእኔ እይታ ከልጆች አስተዳደግም ጋራ የተያያዘ ሀሳብ እንዳለው ግጭት ጋራ እንዴት ግጭት መፍታት አለብን የሚለውንም ያነሳል። ወደዛው ንግባና ተያያዥ ጥያቄዎችን እናነሳለን። ሰላም ዶክተር ምህረት፣ እኔ ከቤተሰብ ጋር የምኖር የ30 ዓመት ወጣት ወንድ ነኝ። ስራዬ የዩኒቨርሲቲ መምህር ነኝ። የምሰራበት ዩኒቨርሲቲ የሚገኘው ቤተሰቦቼ በሚገኙበት ከተማ ነው። በመሀል ለትምህርትና ለስራ ከወጣሁባቸው 8 እና 10 ዓመታት በስተቀር ኑሮዬ ከነርሱ ጋር ነው። በአሁን ሰዓት በወላጆቼ መካከል በተፈጠረው አለመግባባት በጣም እየተጨነኩኝ ነው። 2 ዓመት እያለፈው ነው። ይህንን አለመግባባት ለመፍታት በግል ከእህትና ወንድሞቼ ጋር በመሆን በሰፈራችን አሉ በተባሉ ሽማግሌዎችም ወደ መግባባት ሊመጡ አልቻሉም። በዚህ ምክንያት የወደቀችበት ቤት በመሆኑ በየቀኑ ጥያቄዋ ቤቱ ተሽጦ ሰፈር መቀየር ነው። ከአባታችን ጋር በዚህ ሰጣ ገባ ከፍተኛ ጥላቻ እስከ መዛዛት ደርሰዋል። በዚህ ላይ ያልተሟላ የኑሮ ሁኔታ አለ፣ በቂ ምግብ እስካለማግኘት የሚደርስ። እሷም በብስጭት በየቀኑ ለቅሶና አልፎ አልፎም ጩኸት ጀምራለች። እኛ ልጆች ቤቱ በዚህ ሁኔታ ቢሸጥ የሚገባውን ዋጋ አያገኝም በማለት አባታችንንም ቤቱን እንዲሸጥ ተባባሪ ባለመሆኑ የመሸጡን ሀሳብ አልደገፍነውም። በዚህ ምክንያት እናታችን ስድብና እርግማን በልጆቿ ላይ ታደርጋለች። እኔ ምናልባት አብሬ ስለምኖር ሊሆን ይችላል ቀጥታ ስትናገረኝ ሰምቼ አላውቅም። በአሁኑ ሰዓት አማካሪ ብለን ያመጣናቸው ሽማግሌዎች ሁሉ ጉዳዩ ሰልችቷቸው የምንጠራውም ሰው የለም። በዚህ ምክንያት እኔ ልክ ያልሆነ ስሜት እየተሰማኝ ነው። ጉዳዩን ከእህት ወንድሞቼ በስተቀር ለማንም አላወራም። ጭንቀት ይሰማኛል፣ ተስፋ መቁረጥ ይሰማኛል። ከባድ ራስ ምታትም ከጀመረኝ ቆይቷል።
ስለዚህ የራሴን ጤናና ሰላም በማስቀደም ከቤት ለመውጣት ወስንና በዚህ ጊዜ ከዛሬ ነገ ገለዋለሁ የሚባባሉ ሰዎች ምን ይፈጥሩ ይሆን ብዬ ይፈራለሁ። አሁን ላይ በጠዋት ከቤት ወጥቼ የሆነ ነገር ተፈጥሮ ካልደወሉልኝ በስተቀር ጭቅጭቁን ላለመስማት ቤት አልውልም። ብዙ ጊዜ ቤት ተከራይቼ ቀብድ ሰጥቼ ትቸዋለሁ። ነገር ግን ሰላም አላገኘሁም። የሆነ ቀን ራሴን አብጄ እንዳላገኘው ፈራለሁ። ብዙ የመማር የመመራመር በዓለም ላይ ተጽዕኖ ፈጣሪ የመሆን ህልሜ ሊመክንብኝ ነው። ምን ይሻለኛል? ኦቨርኦል ምን አሰብሽ ጥያቄውን ስታዩ? ያው በጣም የሚያስጨንቅ ቦታ ላይ እንዳለ ጠያቂያችን መረዳት እንችላለን። የቤተሰብ መሀል ያለን ግጭት በተለይ እንደ ልጅ ዳኛም ወይም አስታራቂም ምን መሆን እንዳለበት ግራ የሚያጋባ ይመስለኛል። እኔ በጠያቂያችን ቦታ ብሆን በጣም እንደምጨነቅ አስባለሁ። በተለይ እንዳለው ረጅም ጊዜ 2 ዓመት ሙሉ ለተለት የከረረ ጸብ የሆነ የሚመጣ ከሆነ በጣም ከባድ ነው። ከዛም ተያይዞ ደግሞ ብዙ አብረው በዚህ ጥያቄ ውስጥ ያሉ የተለያዩ ሰዎችንም ሳስብ ለእያንዳንዱ ሰው ደግሞ የተለያየ ጥያቄ እንዳለ የተለያየ ጭንቀት እንዳለ ማየት እችላለሁ። ምን ታያለህ አንተ ዶክተር? ያ እንዳልሽ ነው፣ አስቸጋሪ ጥያቄ ነው። ግን የመጀመሪያው ነገር ጉዳዩ አንድ ነገር ነው። ግን ከጉዳዩ በስተቀር የባለ ጉዳዮቹ ሚናና ድርሻ መጀመሪያ መስተካከል አለበት። እዚህ ላይ እኔ መጀመሪያ የማየው ነገር ልጅና ወላጅ መለየት አለበት። አሁን ልጅ ወላጅ ለመሆን ሲሞክር አይቻልም። ሰው ወላጁን መውለድም ማሳደግም ልጅ ወላጁን መጦር ብቻ ነው የሚችለው ማክሲም። እዚህ ጋር አሁን ወላጆች የራሳቸውን ኑሮ ኖረዋል፣ ተጋብተው ልጆች አፍርተዋል። እንግዲህ አንፎርቹኔትሊ እናትየው ወድቀው እግራቸው ከመሰበሩ ጋር ተያይዞ ቤታቸውን ጠልተውታል። የቤቱ ባለቤት እንደመሆናቸው መጠን ደግሞ ሌላ ቦታ ሄደን እንኑር የሚል ሀሳብ አቅርበዋል። እንግዲህ አይቻልም ከሚለው ባሻገር የተባለበት መንገድ ሊሆን ይችላል እናትየውን እንደዚህ አይነት ቁጣና መሰል ስሜት ውስጥ የከተታቸው። እንግዲህ ሽማግሌዎች እንዳሉ በመካከል የገቡም ጠያቂያችን ነግረውናል። እንግዲህ ሽማግሌዎቹ የመሸምገል ችሎታና የተሸምጋዮቹ ለመሸምገል ያለ ፈቃደኝነትና ሁኔታም ይወስነዋል። እንግዲህ ሌሎች ወንድሞች እና እህቶች አሉኝ ብለዋል። እንግዲህ ጠያቂያችን 30 ዓመት አካባቢ ናቸው። ታናናሾቹን ታላላቆች ሌሎች እህቶች ወንድሞች ይኑሩ አብረው አይኑሩ አላውቅም። በአጠቃላይ ግን ያደገ ልጅ ከቤት መውጣት አለበት። ዋን ወይ ዲ አዘር ኤክስትሪም በሆነ አካላዊ እና ሌሎች የጤና እክሎች እና ሌሎች ነገሮች ካልሆኑ ልጅ የራሱን ህይወት የሚጀምርበት እድሜ ላይ ሲል 30 ትልቅ እድሜ ነው። በ30 ዓመት ልጃቸው 30 ዓመት ከሞላው እነሱ እንግዲህ ምናልባት በ50ዎቹ መጨረሻ ወይም በ60ዎቹ ውስጥም ሊሆኑ ይችላሉ እርሊ ከወለዱ፣ ካልሆነ ደግሞ ከዛም በላይ ሊሆን ይችላል። ስለዚህ ልጆች በጠቅላላ ተመካክረው ልጅ መሆን። አሁን ደግሞ ትልልቅ ልጅ ማለት ደግሞ ልጅም አይሆንም። ለምን እንደ ድሮ ወላጅ እንደፈለገ ሊያደርገው አይችልም። ልጅ ካደገ በኋላ ማክሲመም ጓደኛ ነው የሚሆነው፣ ግን የራሱ ኑሮ ያለው። ስለዚህ አሁን ጠያቂያችን በ30 ዓመታቸው ራሳቸውን የከተቱበት ወጥመድ ለወላጆቹም ይጠቅማል የሚል እምነት ብዙ የለኝም። ወላጆች እንግዲህ ሊጋደሉ ይችላሉ የመሳሰለውን ነገር እነሱ ያንን ማድረግ ከፈለጉ ልጅ ሊያስቆማቸው አይችልም። 24 ሰዓት አብረናቸው መሆን አንችልም። እና አንዳንድ ጊዜ ወላጆች ልጆች እንደ ወላጅ አክት ማድረግ ሲጀምሩ ወላጆች እንደ ልጅ አክት ማድረግ ይጀምራሉ። ይሄ የተረጋገጠ እንትን ነው። ስለዚህ የመጀመሪያ ጠያቂያችን አስፈላጊ ከሆነ ፊዚካሊ ከዛ ቤት ወጥተው የራሳቸውን ኑሮ መጀመር፣ ግንኙነታቸውን ማትረፍ ከፈለጉ ከወላጆቻቸው ጋር የቢተርነሱ ያላል ምሬቱ፣ ድባቴው የመሳሰለው ኔጌቲቭ ስሜት ሁሉ እየበዛ ከሄደ በኋላ ለወላጆቻቸው መጥቀም ሳይሆን ለራሳቸው የማይሆኑ ሰው ወደ መሆን ሊመጡ ይችላሉ። ፕላስ 30 ዓመት የራስን ኑሮ፣ ቤት፣ ትዳር የመሳሰለውን ነገር እነሱ የራሳቸውን ኑሮ ኖረዋል። እንግዲህ ይጥሉትም ይውደዱትም ወልደው ከብደው ቤት ሰርተው አሁን እንደገና በልጆቻቸው ውስጥ እነሱ መኖር መብት የላቸው። ወላጅ አቅም በሌለው ጊዜ በአካልም በእድሜም በገንዘብም ልጅ ኃላፊነት አለበት። ያ ምንም የሚያጠያይቅ ነገር አይደለም። አሁን ግን ጠያቂያችን የገቡበት ሚና
በፍጹም የልጅ ሚና አይደለም፣ የወላጅ ሚና ነው። ወላጅም ቢሆን ላደገ ልጁ ያ ኃላፊነት የለበትም። እኛ ሀገር የልጅነትና የወላጅነት ድንበር የለም፣ በጣም ደብዛዛ ነው። አንዱ በሌላው ህይወት ውስጥ በጣም ድብልቅልቅ ያለ ነገር አለ። ይህ በጣም አስፈላጊ ነው። ልጅ እናትና አባቱን መተው መቻል አለበት እና እነሱም ደግሞ በራሳቸው መሆን ሲጀምሩ እንደሚባለው ላይሆኑ ይችላሉ፣ ወደ ድርድር ሊመጡ ይችላሉ። ሌጋሊ የሚሆን በሽማግሌ የሚሆን። ስለዚህ የመጀመሪያው ነገር ሽማግሌ ማምጣት አለ። ልጆች እጃቸውን ማንሳት አለባቸው። ቤቱ እንዳይሸጥ እኛም ዋጋው ላያወጣ ይችላል። እሱ አካባቢ እጃቸውን ባያስገቡ ይሻላል። እንግዲህ ወላጅ ልጆች ወደፊት ይህን የምንኖር ሰው እኛ ነን ወደሚለው እሳቤ ውስጥ እንዳይገቡ ያው አድቫይዘብል፣ ይሄ ቤት የወላጆቻቸው ነው፣ ወላጆቻቸው እንትን ማድረግ። ምናልባት አባትየው ያላቸው አፕሮች ልክ ላይሆን ይችላል። ቤቱ ሞር ኢምፖርታንት ወይም ደግሞ ከሚስታቸው ይልቅ የቤቱ ጉዳይ የሚያንገበግባቸው ከመሰሉ ሚስትየው ቤቱ መሸጥ አለመሸጡ አይደለም ዋናው ነገር፣ እንሽጠው ግን እሱ ይሻላል ወይ አይነት ነገር፣ ወይም ደግሞ ከምንሸጠውና ዋጋ ከሚያጣብን ይህን ያህል ይህንን ቤት ከጠላሹና መኖር ማትችይ ከሆነ ይሄኛውን ቤት እናከራየውና ሌላ ቦታ ብዙ ኦፕሽን አለ። ይሄ ቀላል አይደለም፣ እንትን አይደለም። እዛም ቤትና ሰፈር መቆየት የተሻለ ከሆነ ጎረቤቶቻችንን ጥለን የኖርንበት ይህንን አካባቢ ጥለን የሚሄዱ ብዙ አይጎዳንም ወይ? አሁን ምንድነው ሲቪላይዝድ የሆነ ኮንቨርሴሽን ሁለቱ መሀል ከሌለ እልህ ከተገባቡ ልጅየው ይሄንን ያስጥላሉ ብዬ አላስብም። ስለዚህ የ30 ዓመቱ ጠያቂያችን በጣም እንደው ቸር ከሆኑ እዛው ከተማ የራሳቸውን ቤት ይዘው በቅርብ እያዩቸው ከእህት ወንድሞቻቸው ጋር ኃላፊነትን ተከፋፍለው ወደ ራሳቸው ነገር ማተኮር አለባቸው። ወላጆች አዝማች አስ ፖስብል ልዩነታቸውን አጥብበው ቅድም እንዳልኩት ሜቢ ቴምፖራሪ ቢሆን ከዛ ቤት ግን አሁን የደረሱበት ሁኔታ ሳይ በጣም ትንሽ የተካረሩና የተማረሩ ይመስላል። እዚህ ውስጥ አጣብቂኝ ውስጥ መግባት ቤቱም በምንም ምክንያት ባይሸጥ ይሻላል ቢሉ ለአባታችሁ አይደላችሁ ይመጣል። አይ ከሱ አይበልጥም ቤቱ ተሸጦ ቢል ደግሞ አባትየው ሊማረሩ ይችላሉ። ለዚህ ምንድነው ቤቱ የራሳችሁ ነው፣ ራሳችሁ ወስኑ። እኛ የሚመስለን 1 2 3 ነው፣ ግን እኛ እዚህ ውስጥ ፍላጎትም ድምጽም የለንም ወደሚለው መምጣት የተሻለ ነው ብዬ አስባለሁ። በተለይ እንዳልከው ይሄ የወላጅነትና ልጅነት መሀል ያለው መዛባት አንድ በጣም ማቃት ጓደኛዬ ብዙ ጊዜ ከሆነ እድሜ በኋላ ወላጆች እንደ ልጆች እንደ ወላጆች ይሆናሉ እና ቅድም ባነሳው መሰረት ኖርማል አይደለም የሚለውን እሱን ማየት እንችላለን። ወይም እንደዛ ነው በቃ መሆን ያለበት ብለን የምንቀጥለው ሳይሆን ይህ ጠያቂያችን 30 ዓመቱን ቢሆን ስቲል ልጅ ነው ለዛ ለእናትና ለአባቱና በዛ ውስጥ ደግሞ ሊሰጡት የሚገቡትን ፍቅር ወይም ሰፖርት እሱም ደግሞ ሊሰጣቸው የሚገባውን ፍቅርና ሰፖርት ያዛባዋል የሚለውን በጣም ማየት እንችላለን። ግን ከዚህ ጋር ተያይዞ ትንሽ ወደ ኋላ ራሱ ብንሄድ ካስተዳደግ አንፃር አንዳንድ ቤተሰቦች ውስጥ እስካሁን ባለው እኔ 2 እይታ ሰምቻለሁ። አንድ ልጆች ፊት መጣላት ጥሩ ነው ማለት ልጆች ፊት ግጭቶች ሲኖሩ ግልጽ አድርጎ ማውራት፣ ለምን ህይወት በግጭት የተሞላ ነው ደግሞ ግጭት እንዴት መፍታት አለብን የሚለውን ማየት አለባቸው የሚል እይታ ሰምቻ ቃለው ከወላጆች። ከዛ ውጪ ደግሞ አይ በፍጹም ልጆች ፊት ምንም አይነት ጸብ መሰማትም መታየትም የለበትም እኛ በር ዘግተን ነው የምንጣለው የምንጋጨው የሚሉ አይነት ወላጆች ሰምቻለሁ። በእርግጠኝነት ሌሎች አይነት እይታዎችም ይኖራሉ። እንደዚህ የከረረ እንኳን ባይሆን ሰው በየቤቱ የተለያየ አይነት ችግሮችን ያስተናግዳል፣ ግጭቶችን ይፈታል። ግን እንዴት ነው በተለይ ልጅ ከማሳደግ አንፃር እና ደግሞ በተለያየ እድሜ ላይ ላሉ ልጆች እንዴት ማድረግ አለብን የሚለው ምን ምክር ነው? በጣም ጥሩ ጥያቄ ነው። የመጀመሪያው ነገር መጨረሻ ያነሳሽው ነጥብ ነው። ሁሉም ጥል በሁሉም እድሜ ላሉ ልጆች መታወቅ አለበት የሚል እምነት የለኝም። ምንም አይነት ጥል ደግሞ ልጆች ሳያዩ በማደጋቸው ይጠቀማሉ የሚል እምነትም የለኝም። ምክንያቱም በኋላ እነሱ በራሳቸው ህይወት ውስጥ ግጭት ሲመጣ ሊደነብሩ ይችላሉ። እናትና አባቴ ተጣልተው አያውቁም፣ እኔና ባሌ እኔና ሚስቴ ተጣላን ጉዳችን ነው አይነት ነገር እና ያኔ ሀውቱም ላያውቁ ይችላሉ። ስለዚህ አሁን ልጆች በጣም ከልጅነታቸው ጀምሮ ግጭትን ኤክስፖዝድ መሆን አለባቸው። ግጭት የህይወት እውነታ ነው፣ ምንም ልናጠፋው
ህይወት እስካለ ድረስ ግጭት ይኖራል። አሁን ያ ኮንፍሊክት ግን ግጭቱ ረግቦ ተፈቶ ወደ ሰላም የሚመጣበት መንገድን ካልተማርን ከየትም አናውቀውም። ለምሳሌ ግጭት የግድ ጥፋት መኖር የለበትም። የፍላጎት ልዩነት ግጭት ይፈጥራል። አሁን ለምሳሌ ቤቱን ሸጠን ሌላ ሰፈር እንሂድ፣ አይ ይህንን ቤት አንሸጥም፣ ከዚህ ሰፈርማ እንዴት እንወጣለን በዚህ እድሜያችን ቤቱ። ሌላው ደግሞ አይ ይሄ ቤት አሁን ቢሸጥ ዋጋው፣ ሶስቱም እኮ የሚሉት ነገር ውሸት አይደለም፣ ወይም ደግሞ ሌላውን ለመጉዳት ታስቦ የተባለ ነገር አይደለም። ግን ይሄ የአቋም ልዩነት የፈጠረው ነገር በጊዜ ሪዞልቭድ ካልሆነ ወይም ካልተፈታ በስተቀር ግጭቱ ወደ ጠብ፣ አሁን ግጭትና ጠብ ይለያያል። ጠብ ከሆነ ምን ይሆናል? አንዱ ሌላውን ወደሚጎዳበት በንግግር፣ በአካል፣ በስሜት፣ አንዳንዴ በኩርፊያ በመሳሰሉት ነገሮች አንዳንድ ነገሮችን ዲናይ በማድረግ ቤተሰባዊ የሆነው ነገር እየደፈረሰ ሲመጣ አሁን ግጭቱ ሚስማኔጅድ ሆኗል ወይም ደግሞ በትክክል አልተፈታም። ከዛ ከሰላም ይልቅ ቤት ውስጥ ጦርነት ይፈጠራል። ከጦርነት በኋላ ደግሞ ካላቆምን እዛ ጋር ደግሞ ጥፋት እና ውድመት ይመጣል። ስለዚህ ልጆች በልጅነታቸው ጀምሮ ወላጆች አንደኛ ግጭት ኖርማል እንደሆነ፣ ግጭት ፓኒክ የምናደርግበት፣ ግጭትን አቮይድ ለማድረግ አንዳንድ ሰው ግጭቱ ወደ ጥፋት የሚቀየረው በጠብ ሄዶ ስለተጣላ ሳይሆን ግጭቱን አፍኖ ስለያዘ ያ ሰላማዊ የሆነው ፍቅር፣ ንግግር ያለበት ነገር በቴንሽን ይሞላል። ሁሉም ሰው ጠቡን፣ ግጭቱን ያውቀዋል፣ ግን ማንም ሰው ደግሞ ዲል አያደርገውም። እሱም አሁን አንዳንድ ቤተሰብ በዛ መንገድ ነው። እንግዲህ የቤተሰብ ውስጥ በተለይ በእናትና በአባት በባልና ሚስት መካከል ያለው ግጭት ለእነሱ ህይወታቸው ነው፣ ለልጆች ደግሞ ትምህርታቸው ነው፣ ትምህርት ቤት ነው እና አንዳንድ በጣም ኮምፕሊኬትድ የሆኑና ለልጆቹ ከመረዳታቸው በላይ የሆኑ ወይም ደግሞ በግል ዊክነሳቸው የሚፈጠሩ ግጭቶችን በየቀኑ ቤቱ የግጭት ሜዳ መሆን የለበትም። በዛ ሌቭል አንዳንዱን ግጭት ለልጆች ሳይነግሩ ሪዞልቭ ማድረግ ተገቢ ነው። ለምሳሌ የተጋጩበት ምክንያት ልጆች ፊት የማይወሩ ጉዳዮች ሊሆኑ ይችላሉ። ለምሳሌ እናትና አባት፣ ባልና ሚስት ሴክሹዋል በሆነ ምክንያት ባይስማሙ ያንን ግጭት ልጆቻቸው ጋር አምጥተው ሊፈቱት የሚችሉ ጉዳይ ላይሆን ይችላል። የገንዘብ ከሆነ ግን ጥሩ ሊሆን ይችላል። ግን የገንዘብ ጉዳይ ሆኖ ደግሞ ለ3 ዓመት ልጅ ልናሳይ አንችልም። ኢቭን ለ7 ዓመት ልጅ የገንዘብ ጉዳይ እንደ ግጭት አድርገን ካቀረብን ልጆች ላይ የሚፈጥረው ነገር ሄልፕለስ ያደርጋቸዋል። በቃ ቤተሰባችን በገንዘብ ያ ስጋት ደግሞ ልጆች ላይ የሚፈጥረው ነገር ጥሩ ላይሆን ይችላል። ስለዚህ በእድሜያቸውና በኢሹ አፕሮፕሬትነስ ወይም ደግሞ በጉዳዩ ተገቢነት ላይ ተመስርቶ ይሄ የግጭት የመፍታት እንትኖች መሄድ። አንዳንድ ጊዜ ደግሞ ግጭት በጣም ሲከብድ ከሌሎች ሰዎች እርዳታ መጠየቅ እንዳለብንም፣ ለምሳሌ ይሄ ነገር አጋጭቶናል፣ አልተስማማንም፣ አማካሪ እያየን ነው የሚለውን ልጆች ማወቃቸው መጥፎ ላይሆን ይችላል፣ በተለይ ከፍ ያሉ ልጆች ከሆኑ። አንዳንድ ጊዜ ልጆች እንደዚህ እንደ ጠያቂያችን የቤቱ ሸክም ሁሉ ትከሻቸው ላይ ሳይወድቅ በግጭት መፍታት ፕሮሰስ ውስጥ ደግሞ ከወላጆች ጋር ኢንጌጅ አድርገው ወላጆቻቸውን የሚረዱበት ሁኔታ፣ ልጆች እርስ በርሳቸው ሲጋጩ፣ ልጅ ከወላጅ ጋር ሲጋጭ እንደ እንግዳ ነገር መታየት የለበትም። ሁል ጊዜ ግጭት የእድገት መንገድ ነው፣ ግን ጠብ ግን የጥፋት መንገድ ነው ብሎ ጠብና ግጭትን መለየት ነው። ሰው ሚስ አንደርስታንድ ተደራርጎ ሊጋጭ ይችላል። ሚስ አንደርስታንድ ቤዚክሊ አንቺ ያሰብሽውን ስለማላቅ ወይ ያልሽውን በትክክል ሳልረዳ ወይ ምንም ባለማለትሽ የተነሳ ምን እያሰብሽ እንዳለ ባለማወቅ የተነሳ እኔም እንደዛው በስራ ጉዳይም ቢሆን አሁን መስሪያ ቤት ውስጥ በምንሰራው ነገር ውስጥ ለምሳሌ እኔ ዛሬ ጠዋት ሾው እንሰራለን እና ብዬ አንቺ ደግሞ ሌላ የቀደመ ኮሚትመንት ኖሮሽ ምናልባት እኔ እሱን ካላወቅኩኝ ስል እዛ ስራ ተጠምደሻል፣ የምትሰሪው ለተመሳሳይ መስሪያ ቤት ነው። እኔ ደግሞ አሁን ይሄ በመነጋገር ኮሚኒኬሽን የሚባለው የሚፈታው ነገር አለ። የብዙ ቤተሰብ የብዙ ሰው ግጭት ጉዳዩ ትልቅ ሆኖ አይደለም። ኮሚኒኬሽን እንደውም አንድ አባባል አለ፣ ነገሩ ነው እንጂ ጩቤ ሰው አይጎዳም። አሁን ጩቤ ሰው ይጎዳል፣ ግን ሰው በጣም የሚጎዳው ግጭቶች ብዙ ጊዜ በነገር የሚመጡ ናቸው። ነገሩ ትልቅም ትንሽም በሆነበት ጉዳይ የዚህ ቤተሰብ ጉዳይ
በቀላሉ መፈታት የሚችል ነው የሚል እምነት አለኝ። የቤቱ መሸጥና ለመሸጥ አይደለም። አሁን ኮንሰርኑ እናትየውም ቢሆኑ የቤተሰቡ ሀብት እንዲባክን ቤተሰቡ እንዲናጋ አይፈልጉም። ግን የሆነ የቆረቆራቸው ነገር አለ ከስብራታቸው ምክንያቱን አላወቅንም። ናቹራል አደጋ ነው? ከምን የመጣ ነው? ግጭቱ ለሳቸው ምን ማለት ነው? ለምን ያንን ሰፈር ጠሉት? ምክንያቱም በፊት በፈቃዳቸው የኖሩበት ልጆቻቸው ነሰደ። አሁን ያንን ከመረዳት ይልቅ እሳቸው ለዛ መፍትሄ ያደረጉት ነገር መሸሽ ነው። ከዛ አካባቢ ሄዶ አዲስ ጅማሬ ነው። ግን እንደዛ አይነት ነገር ጥቅሙ ነው ጉዳቱ ነው የሚበልጠው? ሌላ አማራጭ የለም። ለምሳሌ ግድ በቃ ከዛ አካባቢ በቃ ሞቼ እገኛለሁ እዚህ አልኖርም ካሉ ግን ቤቱ ደግሞ መሸጥ አለበት ወይ ወደሚለው ሁለተኛ አማራጭ መሄድ ይቻላል። ስለዚህ ውይይት ግን ከሌለ አይቻልም። የምን ቤት መሸጥ ነው ምናምን ከተባለ ሰውየው የቤቱ መሸጥ ሳይሆን አለካኔ እዚህ ቤት ውስጥ ምንም ጠቃሚ ሰው አይደለሁም፣ እኔ የኔ ስሜት የኔን ጉዳይ ማንም አያይልኝም ወደሚለው ይሄዳል። ሌላ ከዛ ጋር ምን ይሆናል? ልጆች እዚህ ውስጥ ይጎተቱና ይገባሉ። አሁን ልጆች ወላጅ ይሆኑና ወላጅ ደግሞ ገላጋይ ፈላጊ ልጅ ይሆናሉ ማለት ነው። ምናልባት በዚህ ኬዝ ላይ የምናየው እንደዛ ነው። በተለይ ወላጆች የሆኑ አድማጮቻችንም በጣም ማስተዋል በጣም ማየትም የሚችሉበት ማንኛውም ሰው ደግሞ ወደ ኋላ አስተዳደጉንም አይቶ ምን ላይ ጋፕ ሊኖረኝ ይችላል የሚለውን አሁን የተግባቦት የኮሚኒኬሽን ጋር የተያያዘው ነገር በአንዴ ትልቅ ሰው ሲሆን ሰው የሚመጣ ነገር ሳይሆን ከልጅነት ጀምሮ የሚያድግ ስለሆነ እዚህም ጥያቄ ላይ እንደምናየው እሱን በጣም መፈተን የሚያስፈልግ ይመስለኛል። ሜቢ ወደ እናትየው ሳይድ ትንሽ ጠጋ ብንል የተፈጠረውን አደጋ ወይም ችግር በዲቴይል ብዙም አናውቅም፣ ግን በአጠቃላይ አንዳንዴ እንደዚህ አይነት ሰውነት ላይ ወይም ፊዚካል የሆነ ጉዳት ኢሞሽናል የሆነ ነገር ላይ በጣም አፌክት ሊያደርግ ይችላል። ማለት ሰው ከሰው ጋር የሚግባባበትን መንገድ፣ ስሜቱን እንዴት ማኔጅ እንደሚያደርግ አልፎም ዲፕሬሲቭ የሆነ ኢንክሊኔሽንም ሊኖረው ይችላል። እሱን አይነት ነገር ማየት እንችላለን። ማለት ጠያቂያችንም ሲያነሳ በዚህ ግጭት ምክንያት ልጆቹን መርገም ወይም ደግሞ ሌሎች ክፉ ነገሮችን ከባለቤታቸው ጋር ማድረግ እንዲህ የመሳሰሉት ነገሮች መሀል ላይም ጩኸትና ይላል በጣም የተጋነነ አይነት ስሜቶችን የማሳየት ነገር ይላልና የሱ ኤሌመንት ሊኖረው ይችላል። ከፊዚካል ጉዳቱ ጋር ተያይዞ የመጣ ነገር ሊሆን ይችላል። ምክንያቱም ሁለቱም በዛ ታይም ሬንጅ ውስጥ ስለሆነ ይችላል። እንግዲህ ምንድነው አንዱ ከዚህ ወድቀው እግራቸው ተሰብሮ ይሄ ከዚህ ቤት የመውጣት ጉዳይ ከመፈጠሩ በፊት የነበራቸው የሁለቱም ባህሪ ወላጆች ምን አይነት ነው፣ ግጭት በሚፈጠርበት ጊዜ ግጭት ለመፍታት የሚሄዱበት መንገድ ወይም ደግሞ ራሳቸውን አሰርት አድርገው ወይም ፍላጎታቸውን ለማስፈጸም የሚሄዱበት መንገድ ምንድን ነው? አባትየው እንግዲህ ምናልባት በጣም በአንደበታቸው ብዙ ተናጋሪ ባይሆኑም ግን በድርጊት የፈለጉትን የሚያደርጉ አምባገነን ከሆኑ እናትየው ደግሞ ሜቢ በጉልበት ሄደው አባትየውን የማስገደድ ሳይሆን አንደበታቸውን ሞር የመጠቀም ቴንደንሲ ሊኖራቸው ይችላል። አባትየው ደግሞ በጣም ፓሲቭ የሆኑ ፓሲቭ አግሬሲቭ የሚባል ነገር አለ። ምንድን ነው? ብዙ ድርጊትና ንግግር የለውም፣ ግን የልቡን እያረገ ፈገግ እያለ ያላደል የሌላውን አንጀት የሚያደብን ሰው አለ። በፍጹም እዚህ ጋር ነው ጥፋትህ ብለሽ ልታሳዩ አትችይም። ልግመኛ የሆነ ሰው ማለት ነው። የት ጋር ነገሩን መቆለፍ እንደሚችሉ ያውቃሉ። ስለዚህ ያኛው ሰውዬ ይንጨረጨራል፣ ይናደዳል፣ ይሳደባል፣ ይራገማል። መጨረሻ ላይ ልጆችም የውጭም ሰው የሚለው የእሷማ አፏ በስማ እሳት እሱማ ይባላል። እንግዲህ የሁለቱንም ፍላጎታቸውን ለማስፈጸም የሚሄዱበት መንገድና ግጭት ሲፈጠር ያንን ደግሞ ራሳቸውን ለማትረፍ የሚሄዱበትን መንገድ መረዳት በዲቴይል አስፈላጊ ነው። ግን ስረዳ እናትየው ሞር ተናጋሪ አይነት ሰው ሊሆኑ ይችላሉ። አባትየው ደግሞ የፈለጉትን አድርገው ፍንክች የማይሉ አይነት ሰው ግትር ሊሆኑ ይችላሉ። እንግዲህ ሁለቱም ፍሌክሲብል ሰዎች አይደሉም። አንዱ የሌላውን እንግዲህ ዞሮ መሰለሽ ብዙ ልጆች ስላሳደጉ የሆነ ጊዜ ላይ ጥሩ ትዳር እንደነበራቸው አንዱ ሌላውን አንብቦ ድካሙን ሸፍኖ እየኖሩ እንደነበረ ብዙ የሁሉም ሰው ትዳር ያው ይሄንን ፓተርን ከተከተለ ነው ሰርቫይቭ የሚያደርገው። ግን የሆነ ቦታ ላይ እንትን አለ፣ የሞላ ካፕ አለ።
ምን ማለት ነው? በቃ ነገሩ በቃ ከመሸከም ከሚችለው በላይ ሆኖ መፍሰስ ጀምሯል። ለምን ለተወሰነ ጊዜ ያንን እንትን አላጋቡትም። እዛው ላይ እየተጨመረ መጥቶ አሁን ያለበት ቦታ ላይ ደርሷል። ስለዚህ አሁን የምናያቸው ስሜቶች በጠቅላላ የሰዎቹ በሁሉም ሁኔታ ውስጥ የሚገለጥ የስብዕናቸው መገለጫ ሊሆን ይችላል። አንዳንድ ሰው እንደዚህ አይነት ስሜታዊ ሰው አለ። አንዳንድ ሰው ደግሞ ስሜት አልባ ሰው አለ። ስሜት የለውም ሳይሆን ስሜቱን መግለጥ የማይችል ሰው አለ። ወይም ደግሞ እየመረጠ የሚገልጥ ሰው አለ። እንግዲህ የነሱ ሳምሃው አንዱ እሳትና ውሃ ሳይሆን እሳትና ጭድ ወደ መሆን፣ ብዙ ጊዜ ትዳር ያው እሳትና ውሃ ከተሆነ የሚኖር ህይወት ነው። እንደዛ የተፈጠረ ይመስለኛል። እንግዲህ ሌላው እንደነዚህ አይነት ነገሮች ኦልሬዲ ባህሪ ሆነው ግን ችግር እስካልተፈጠረ አይታዩም። ሁሉ ነገር ሰላም በሆነበት ጊዜ በትንሹ አንደር ዘ ራዳር ይቀጥሉና የሆነ ቀውስ ሊሆን የሚችል ነገር ግን ሲፈጠር ያ ዊክነስ ሙሉ ለሙሉ ጎልቶ ይወጣል። ሌላው ግን አሁን ይሄ ጉዳይ ላይሆን ይችላል ያጣላቸው ሌሎች ያልተወሩ ጉዳዮች፣ እኛ የማናውቃቸው ነገሮች ናቸው ነገሩን እና አንድም በወላጆች ጉዳይ ልጆች ገብተው ግጭቱን ፈቺና ዋነኛ ሰው መሆን የሌለባቸው የማያውቋቸው ጉዳዮች ሊኖሩ ይችላሉ እና አልቲሜትሊ ምክንያቱ ሌላ ሆኖ ሊገኝ ይችላል። እነሱን ማለትም ወላጆቹን በዚህ መሀል በዋነኛው ግጭቱ ላይ ያሉትን ሁለት ሰዎች ካውንስሊንግ መምከር እንችላለን። አንዳንዴ ከባድ ነው። በእድሜ በተለይ ተለቅ ያለው የኢትዮጵያ ውስጥ ያለው ኮሚኒቲ ብዙም እንደዚህ ሳይኮሎጂካል ሄልፕ ሰጀስት ሲደረግ በቃ ኤክስትሪም ነው የሚወሰደው እና ብዙ እንግዲህ አንዱ ከአዲስ አበባ ውጭ ያሉ ይመስለኛል ከጠያቂያችን እንትን የምክር አገልግሎቶች አሉ ወይ? ሁለተኛ ሰው የምክር አገልግሎትን እንግዲህ በእነሱ ሁኔታ ከአዲስ አበባ ውጭ በእነሱ ሁኔታ ለዛ ነገር ክፍት ሊሆኑ ይችላሉ ወይ የሚለው በጣም አጠራጣሪ። ለዚህ ነው እሱን ብዙም እንደ እንትን ያላረኩት። እንግዲህ ምን የሚመስለኝ የባውንደሪ ጉዳይ አለ። መጀመሪያ ልጅ ሆነው በተለይ ትልልቆቹ ልጆች እድሜያቸው ራሳቸውን ለመቻል የደረሱት ከቤት ቢወጡ፣ ከቤት ውጭ ሆነው ቢያግዟቸው እውነተኛ የግጭታቸውን ኮዝም መረዳት ቢችሉ፣ ምናልባት እናትየው ያው ኃይለኛም ቢሆኑ አለመሰማትና አለመደመጥ በቤታቸው ላይ ሴይ የለኝም ወደሚለው ነገር ከመጡ ያንን ከአባትየው ሳይት ትንሽ መርገብ ቢፈጠርና መሸጥም አለመሸጥም ሳይሆን አከራይቶ ሌላ ቦታ መሄድ የሚለው አይነት ለምሳሌ ኦፕሽን ሶስተኛ አማራጭ ማምጣትና ሞር ችግሩ ላይ ሳይሆን ወደ መፍትሄው ያተኮረ ኢንጌጅመንት ቢኖር ግን ዴፊኒትሊ አሁን ጠያቂያችን ባሉበት ሁኔታ ከዚህ ቤት ውስጥ በመቆየት ወላጆቻቸውንም ራሳቸውንም ይጠቅማሉ የሚል እምነት የለኝም። እየጠቀለልነው ስንመጣ አሁን መጨረሻ ላይ ባልከው ነጥብ ለጠያቂያችን ከዛም ደግሞ በጠያቂያችን ቦታ ላሉ የተለያዩ አድማጮች፣ ምክንያቱም በቤተሰብ መሀልም ወይም በተለያየ አጣብቂኝ በሆነ ሲቹዌሽን ውስጥ ያሉ ሰዎች ይኖራሉና እንዴት ነው አሁን በተለይ ጠያቂያችን በቃ ተስፋ መቁረጥ ውስጥ እየገባ እንደሆነ እንደገና ራስ ምታትን በጣም ከሆነ ሰዓት ወዲህ በጣም ኃይለኛ ራስ ምታት እያመመኝ ነው፣ ጭንቀት ይሰማኛል የሚሉ የተለያዩ ኖቲስ ያደረጋቸው ነገሮችም አሉ። እዛ በአጠቃላይም ካለኝ ህልም አንጻር እዛ ጋር መድረስ ምችል አይመስለኝም፣ ላብድ ይመስለኛል በጣም ኢንቴንስ እንደሆነ ሁኔታው። ከዛ ያ ደግሞ እሱ ላይ ያለው ኢፌክት በጣም ትልቅ እንደሆነ እናያለንና ሌሎችም ሰዎች አድማጮች በጠያቂያችን ቦታ ያሉ ሰዎች እንዳልከው ከቤት መውጣት ኩድ ቢ የመጀመሪያው ስቴፕ። ከዛ ውጪ ግን እንዴት እሱን ከሁኔታው ለይቶ ሰላሙን ጠብቆ ከዛ ደግሞ ባለትዳርም አይመስለንም እንግዲህ ከጥያቄው ወደፊት ላለው አዲስ ህይወት እንዴት ራሱን ማዘጋጀት ይችላል ከሚሉት አንጻር እንግዲህ ቀደም ያልነው ነገር እንዳልሽው እንደመነሻ ሆኖ እሱ ልጅ እንጂ ወላጅ አይደለም። ልጅም ሆኖ ደግሞ እድሜው ከ18 ዓመት በታች የሆነ በወላጆች ስር ለመኖር ግዴታ ያለበት ጥገኛ ልጅ አይደለም። ስለዚህ የመጀመሪያው ነገር ራሱን ማውጣት ነው። ሁለተኛው ነገር ወላጆች የመረጡትን ሰው አግብተው እግዚአብሔር የሰጣቸውን ልጆች አሳድገው ኑሯቸውን ኖረው እያጠቃለሉ ነው። አሁን እንደገና እሱ ውስጥ እንዲኖሩና ሌላ ኑሮ እንዲጀምሩ መፍቀድ የለበት። ይሄ በቃ ወላጅን መጥላት አለማክበር አይደለም።
አክቹዋሊ በዚህ ሁኔታ ከቀጠለ ወላጆቹን ወደ አለማክበር፣ ወደ መጥላት፣ ወደ መናቅ እና ወደ መጣላት ሊኬድ ስለሚችል የመጀመሪያው ነገር ራስን መለየት ነው። ሁለተኛው ነገር ልክ ወላጆቹ የእሱ ኃላፊነት እንዳልሆኑ አሁን ማለት መጦር ምናምኑን አይደለም ብለው ማገዝ በሚችለው ኃላፊነት ግን አጠቃላይ የወላጅነት ኃላፊነት ወላጆቹ እንደሌለበት በአሁኑ እድሜው ደግሞ ወላጆቹም ለሱ ምንም ኃላፊነት የለባቸውም። አሳድገዋል፣ አስተምረዋል። ስለዚህ የራሱን ህይወት ኃላፊ መሆን አሁን ዲፕሬሽኑ ይሄ የምፈልገውን አለማድረግ የሚለው ነገር ሁሉ የእሱ ፌለሪቲ ነው። ስለዚህ አሁን የራስን ህይወት መሪ መሆን ሰው የራሱን ህይወት ካልመራ የሌላ ማንም ህይወት መምራት አይችልም። ገና ቤተሰብ መስርቶ ልጆች ወልዶ ለመምራት ከፈለገ ጠያቂያችን አሁን ማድረግ ያለባቸው መጀመሪያ ከቤት ወጥቶ ወላጅ አይደለሁም ብቻ ሳይሆን የኔ ደግሞ ወላጅ የለኝም፣ ካሁን በኋላ የወላጅ ሚና የራሴ ነኝ፣ ያንን ሚና ለራሴ መጫወት አለብኝ። የምችለውን ለወላጆች አደርጋለሁ፣ ግን ሁሉም ኃላፊነት እኔን በተመለከተ የራሴ ነው። ምክር ማግኘት ካለበት ወይም ካለባቸው ምክርን ማግኘት፣ ከጓደኞቻቸው ጋር ሰፖርት ማግኘት ጥሩ ነው። ወንድምና እህቶቻቸውን ሰብስበው ተነጋግረው አንቺ ይሄን አርጊ፣ አንተ ይሄን አርግ፣ እኔ ይሄን አረጋለሁ ተባብለው ያ ሁሉም ሰው ሸክም አንድ ልጅ ላይ ሳይወድቅ ሁሉም ተጋግዞ ያንን ሌሎች አጎቶች ዘመዶችም ካሉ አንዳንዱን ኃላፊነት ለትልልቆቹ ለወላጆቹ ኩያ ለሆኑ ሰዎች መተው። ከዛ በኋላ ይሄ ሶሉሽን የማይሆን ከሆነ አገር መልቀቅ የሚባል ነገር ደግሞ አለ። ከተማ ለቆ መሄድ። ግን ከተማ ስለለቀቀ ችግሩ ይለቃል ማለት አይደለም። ራስ ላይ መስራት የሚባለው ነገር አስፈላጊ ነው። ስለዚህ ይሄ ሲሪየስ ነገር ነው። ሌላ ወላጅ የለውም። ከዚህ በኋላ አንድ ወላጅ ብቻ ነው ያለው። እሱም ማን ነው? ራሱ ነው። ያንን ኃላፊነት መውሰድ። ሌላ ልጆች አምጥተን ሌላ ሰው ደግሞ ጨምረው ህይወታቸው ውስጥ ያንን ዲል ለማድረግ ከመጀመራቸው በፊት የራሳቸውን ህይወት ፕሮፐርሊ መምራት፣ መጽሐፍ ማንበብ፣ በዚህ ጉዳይ ላይ ሰዎችን መጠየቅ፣ ምክር ማግኘት፣ ይሄ ለጠያቂያችን ይረዳል ወይም ይሰራል የሚል እምነት አለኝ። ሌላም ጊዜ እንደምንለው መንፈሳዊም ከሆኑ መጸለይ፣ ጸሎት አለ። መንፈሳዊ መሪዎችን የቤተ እምነት መሪዎቻቸውን ጠርተው አንዳንዴ ወላጆች ለእነሱ ሞር ሪስፖንድ ያደርጋሉ። መሄድ ጥሩ ነው። ልክ ነው። ለራሳቸውም አይ ቲንክ ለጠያቂያችንም ብቻውን ከመሸከም አልፎ አንዳንዱን ነገር እንዳልከው ለእህት ወንድሞች ከዛም ለሚያማክረው ሰው ሲያካፍልም እንደሚቀለው በዚህ ውስጥ እናስባለን። እንግዲህ ስለ ጥያቄው ይሄን ያህል ካልን ሌላ ጥያቄ ያላችሁ አድማጮቻችን ሁሌም እንደምንለው በቴሌግራም ወይም በዋትስአፕ በ0911 50 50 50 ላይ ጥያቄዎቻችሁን ልትልኩልን ትችላላችሁ። ኢሜይልም ማድረግ የምትፈልጉ ከሆነ beitiomindset@gmail.com መላክ ትችላላችሁ። ዛሬ እንዳነሳነው ጥያቄ የሚጠቅም ከዛ በደንብ ደግሞ የሚያወያይ እናንተም ወስዳችሁት ልትነጋገሩበት ራሳችሁ ልትፈትኑበት የምትችሉበትን ጥያቄዎች በተቻለን አቅም ለማንሳት እንሞክራለን። ለዚህ ሳምንት ያለን ኤፒሶድ ይሄንን ይመስላል። በጣም እናመሰግናለን። ሰላም ቆዩ። ደህና ቆዩን። እናመሰግናለን። ቴንክ ዩ